አልፎ አልፎ ትንሽ ሰው ስለሆንኩ ብልጭ ይልብኛል። የእናንተ ውስጥ እኮ ስንት ጉዳም ሰው እንዳለ አታውቁም። ያን ጉዳም ሰው ስታየው ብልጭ ይልባል፣ ትረሳዋለህ። ሰውየው የምታውቅ አይመስለውም የሚሰራውን ስራ። ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ካንተ ጋር ቁጭ ብሎ ሲሰማና ኖቲስ ስታይ ክቡር ጠቅላይ ሚኒስትር እርሶም አንዳንድ ቀን እያረፉ ቢሰሩ እርሶና ካቢኔውን እመለከታለሁ እንደ ስነ ልቦና ሰውም እና አንዳንድ ጊዜ ከፍተኛ ድካም የፊዚካል ድካም እመለከታለሁ ሚኒስትሮቹ ላይ እርሶም ላይ እንደዛ አይነት ድካም አያለሁ። ከሰኞ እስከ አርብ ትሰራላችሁ፣ ቅዳሜ ካቢኔ ስብሰባ ታደርጋላችሁ፣ እሁድ ታርፋላችሁ ሲባል ችግኝ ትተክላላችሁ ወይም በሄሊኮፕተር የሆነ ቦታ ሄዳችኋል። እና እንደ ቤተሰብ መምከር የምፈልገው ምንድነው ክቡር ጠቅላይ ሚኒስትር እርሶም አንዳንድ ቀን እያረፉ ቢሰሩ። ህፃኒው ንጉሲ ብልጭ እንዲልበት ያደረገው ሰሞኑን እናት የሚለው አይኤምኤፍ ብሔራዊ ባንክ ወርቂ መግዛቱን ያቁም ለሚለው ቀጥተኛ ትዕዛዝ ይሆን እንዴ? ዶክተር ወዳጀነህስ ወረፍት አድርግ ያለው ከችግኝ ተከላው ነው ወይስ ወርቂ በድሮን እየለወጠ ለሚጨፈጭፋቸው ንጹሃን ዜጎች? ኢቢኤስ ላይ እንዳለው አሻንጉሊት አይኒም ጆሮም የሌለው ህፃኒው ንጉሲ አንዴ ከአጎቱ ቢን ዛይድ አንዴ ከእናቱ አይኤምኤፍ እየተበደረ ለሚጨፈጭፋቸው ንጹሃን አድብ ቢባልም ለጭካኔውና ለድንቁርናው ጆሮ ዳባ ልበስ ብሎ በየቀኑ በኑሮ ውድነትና በሰላም እጦት ለሚሰቃየው ህዝብ መጨፍጨፊው ቀጥሏል። አንቺ ምን አለብሽ ሁለት አባት አለሽ አንዱ ሲሞትብሽ በአንዱ ቲሙ ያለሽ አልወዲ ዜናዊ ለአሜዚንግ ነው ያለ። ዋይ 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 ተመልካቾቻችን እንዴት ናችሁ? ለሁሉ ፒስፓይስ እስኪንክ ነው። ሞቸለታ ደግሞ ለነበረው መደበኛ የህዝብ መኝታ ቤት ስብሰባ ላይ ጨቅሌው ኢትዮጵያ ውስጥ በርካታ ስራ ቢኖርም ሰራተኛ ማግኘት ከባድ ሆኗል እያለ የበቆሎ ቂጣ በጎመን በቀደደው አፊው ሲቦጠረቅ ነበር። ወይ ጉድ! ውሸትም እኮ ሊሚት አለው ጓዶች። ባለፈው አመቲ 26% የነበረውን የስራ አጥ ቁጥር በአሁኑ አመቲ 20% ወርዷል። ይህን ምጣኔ 10% እና ከዛ በታች ለማውረድ የፖሊሲ አቅጣጫ አስቀምጠን እየተንቀሳቀስን ነው ብሎ እንደ አንድ ሄድ ኦፍ ገቨርንመንት ወግ ያለው ውሸት ቢዋሽ ምን አለበት? ጨቅሌው እንደ አንድ የሰፈር ውስጥ አሰሪና ሰራተኛ አገናኝ ደላላ የቤት ሰራተኛ ጠፋ፣ ለማስገነባው ቤተ መንግስት ባሬት ላይ የሚሸከም ሰቢ አጣው እያለ ሲቦተረፍ በመቶ ሺህ የሚቆጠሩ ስሞል ቢዝነስስ ለአይን ተቀፋላችሁ ተብለው ተጠርገው ቦታቸው ሳርና ዘንባባ ሲተከል ለሚያዩት የፓርላማ አባላት ቆመው ሲያጨበጭቡ ማየት ለአሜዚንግ ነው ያለ ያስብላል። ወገን ለዚህ ማየ ለተባለው አይኤምኤፍ ለተባለ እንጀራ እናት ድርጅት የጨቅሌውን እጅ ጠምዝዞ በየጊዜው ለሚያስፈርመውና ለሚያስወጣው አዋጅ እጃችንን አጣጥፈን እንቀመጥ ነው የምትሉ? ለእኛስ ዳስጥልን እንቀመጥ ይሁን። አባቶቻችን በነጻነት ላስረከቡን ሀገር እዳ ውስጥ ዘፍቀን ለሚመጣው ጄኔሬተር ትውልድ ምን ልናወርስ ነው? ምን ትዝ አለኝ አንዱ ሰውዬ ለአንቲ ሬስቶራንት ገብቶ ግድግዳው ላይ የፈለጉትን ይብሉ ይጠጡ የሚከፍሉት ልጆቹ ናቸው ለሚል ጽሑፍ ያያል። ሰውየውም ምን አገባኝ የሚከፍሉት ልጆቼ ናቸው ብሎ ከዚህ በፊት ቦልቶና ጠጥቶ ለማያውቀው ውድ ምግብ ተጠቅሞ ሊወጣ ሲል አስተናጋጁ ብዙ ብር ለያዘ ቢል አምጥቶ ክፈል ይለዋል። ሰውየው ዋይ የሚከፍሉት ልጆቹ ናቸው ተብሎ ተጽፏል እኮ ሲል አስተናጋጁ ምን አለ? ሂሳቡ እርሶ የተጠቀሙበት አይደለም አባቶት የበሉበት ነው። ለአሜዚንግ ነው ያለ። አገኛችሁኝ ጋይስ? ፒስ አውት ይላል ገንዘብ ገንዘብ ያልተማረ ሰው። ሀገር ሰላምቱን ለኔ ለከርታታው ለኔ ለድሃው ጀንበር ተመስኮቷ ስትወጣ እያያችሁ ሰዎች አትኩራሩ፣ ሰዎች አትኩራሩ። ቀና አለ ብላችሁ